ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በዛሬ ቪዲዮ ደግሞ እንደዚህ ቆንጆ የሆነ ሽሮ በቂቤ እንሰራለን ማለት ነው። በጣም ነው የሚጣፍጠው። እንደምትወዱት እንዲሁም ደግሞ እንደምትሞክሩት ተስፋ አደርጋለሁ። እንደዚህ በአይብ ነው እንደዚህ ያቀረብኩትና በጣም ቆንጆ ቀለል ያለ አሰራር ነው። እንደምትወዱት ተስፋ አደርጋለሁ። ላይክ በማድረግ ቪዲዮን ጀምሩልኝ። አሁን ወደ አሰራሩ እንሄዳለን። እንደዚህ አንድ ተለቅ ያለ የቀይ ሽንኩርት ደቀቅ አድርጌ ከተፍኩታለ እሱን እጨምርበታለሁ። ያዘጋጀሁት ድስት ላይ እንደዚህ ለብቻው አለምንም ዘይት የተወሰነ ውሃው እስኪወጣልኝ ከጠበስኩት በኋላ ደግሞ አሁን እንደዚህ እንደምታዩት በደንብ ቆንጆ አድርጌ ውሃውን ውሃው ከውስጡ እስኪጠፋ ድረስ ለብቻው ሽንኩርቱን እንደዚህ እጠብሰዋለሁ ማለት ነው። ይኸው እንደዚህ ቆንጆ ሆኖ ለብቻው ከተጠበሰልኝ በኋላ ያዘጋጀሁትን ዘይት እጨምርበታለሁ። በጣም በቀላሉ እንደዚህ ፈጣን የሆነ ሽሮ ነው የማዘጋጀው። በዚህ መልኩ የምፈልገውን ያህል ዘይት እጨምርበታለሁ። እናንተ ሁል ጊዜ እንደምላችሁ መጠኑን ከፍ አድርጋችሁ እንደውም ቀንሳችሁ እንደ ቤተሰቦቻችሁ ብዛት እንደ መጠናችሁ ማድረግ ትችላላችሁ። ይኸው እንደዚህ ቆንጆ ሆኖ እስኪጠበስልኝ ከለሩን በደንብ እስኪቀይርልኝ ድረስ ሽንኩርቱን እጠብሰዋለሁ። ይኸው እንደምታዩት ቆንጆ ሆኖ ጥብስ ብሎልኛል። በመቀጠል ሁለት መካከለኛ የሆነ ቲማቲም በደንብ ቀቅዬው እንደዚህ የከተፍኩት አለ እንደዚህ እሱን እጨምርበታለሁ። እንደዚህ ያው እኔ ቀቀል አድርጌው ነው እንደዚህ በደንብ ቅጥቅጥ አድርጌ ነው የከተፍኩትኝ። እናንተ ደግሞ ያው በመፈቅፈቂያ ወይም ደግሞ በመፍጫ ፈጭታችሁ መጨመር ትችላላችሁ። ይኸው በዚህ መልኩ የበሰለልኝ ሽንኩርት ላይ እንደዚህ ጨምሬ ደግሞ በሚገባ እንደዚህ ውሃውን እስኪመጥልኝ እየከፈትኩ እየከደንኩ ቆንጆ አድርጌ አበስለዋለሁ። ይኸው እንደምታዩት እንደዚህ ከሆነልኝ በኋላ ያዘጋጀሁት ነጭ ሽንኩርት አለ እሱን እጨምርበታለሁ። ይኸው እንደምታዩት አነስ ያለ ነጭ ሽንኩርት ነው። ሌሎች ቅመማ ቅመሞችንም ስለምጨምር ነጭ ሽንኩርቱን በዚህ መልኩ ነው የጨመርኩት። በመቀጠል እንደዚህ በደንብ ቆንጆ ውሃውን ምጥጥ አድርጎ ቆንጆ ሆኖ እስኪበስልልኝ ድረስ እየከደንኩ እየከፈትኩ እንደነገርኳችሁ አበስለዋለሁ ማለት ነው። አሁን በመቀጠል እንደዚህ በደንብ ቆንጆ ሆኖ ውሃውን እየመጠጠልኝ ነው ያለው። አሁን በመቀጠል ያዘጋጀሁትን በርበሬ ጨምርበታለሁ። እንደዚህ በርበሬውን አንድ የሾርባ ማንኪያና ትንሽ አድርጌበታለሁ። በዚህ መልኩ ያው እናንተ አለመጨመርም ትችላላችሁ። ያው እንደዚህ አለማብዛት ማለት ነው። እንደዚህ አድርጋችሁ ያው እንደ በርበሬያችሁ የማቅላት መጠን ቢሆን መልካም ነው። ይሄው እንደዚህ አድርጌ በደንብ ቆንጆ ሆኖ በርበሬው እንዳያቃጥል ደግሞ ጠብ እያደረኩ እዚህ ጋር የምጨምርበት የሞቀ ውሃ ነው። እሱ አለበዛ ያቃጥላል። የሞቀ ውሃ ካልተጠቀማችሁ የማቃጠል ባህሪ ወይም ደግሞ የመግነን ባህሪ ስላለው እንደዚህ ደግሞ እየጠበሳችሁት በርበሬውን በዚህ መልኩ እየጠበሳችሁት በሄዳችሁ ቁጥር ደግሞ እንደዚህ የማቃጠል መጠኑን ይቀንሳልና እንደዚህ ውሃ ጠብ እያደረኩኝ በሚገባ አበስለዋለሁ። እንደምታዩት በደንብ ቆንጆ ሆኖ ነው በርበሬው ከቲማቲም ከሽንኩርቱ ጋር እንደዚህ በደንብ ቆንጆ አድርጌ እንደዚህ ከጠበስኩት በኋላ አሁን ኦሬዲ እንደምታዩት በደንብ ቆንጆ ሆኖ ብስል ብሎልኛል። አሁን የተወሰነ ውሃ አደርግበታለሁ። ውሃ አደርግና ደግሞ በመቀጠል ያዘጋጀሁትን ሽሮ እንነሰንሳለን ማለት ነው። ሽሮውን እኔ እዚህ ጋር እንዴት እንደምሰራ አሳያችኋለሁ። ያው ክልስ አድርጌ አልጨምርም፣ ቶሎ ለፍጥነት ይረዳል። በዚህ መልኩ ካልሞከራችሁት ሞክሩት ብዬ ሪኮመንድ አደርጋችኋለሁ። እንደዚህ የሚበቃኝን ያህል ሽሮ እነሰንሳለሁ። በሾርባ ማንኪያ ልኬት አራት ነው ያደረኩትኝ። እንደዚህ ቶሎ እንደዚህ እንደምታዩት በደንብ ቆንጆ አድርጌ አሸዋለሁ። እንደዚህ አሽታችሁ ጥብስ አድርጋችሁ ሽሮን ከሰራችሁ በጣም በፈጣኑ ቶሎ ነው የሚበስልላችሁ። እንደዚህ ጣዕሙም ደግሞ ለየት ያለ ነው የሚሆነው። እንደዚህ ብትሰሩት መልካም ነው። ያው እኔ ደጋግሜ እንደዚህ ሞክሬዋለሁ። በጣም ነው የሚጣፍጠው። እንደዚህ በሚገባ እንደምታዩት በደንብ ቆንጆ አድርጌ ልክ እንደ ሽሮ ፍርፍር እንደሚሰራው በደንብ አድርጌ እንደዚህ ካሸውትኝ በኋላ ውሃ ደግሞ እንደዚህ ያሞኩት ውሃ አለ እንደነገርኳችሁ በጎን ላይ እሱ እንደዚህ ጠብ እያደረኩኝ ደግሞ በሚገባ ጊዜ ሰጥቼ በደንብ ቆንጆ አድርጌ እያሸውት እንደዚህ የራሱን የምፈልገውን ያህል የቅጥነት ወይም ቴክስቸር እስኪይዝልኝ ድረስ በደንብ አድርጌ ጠብ እያደረኩኝ አቀጥነዋለሁ ማለት ነው። ያው እንደዚህ እንደምታዩት በጣም በቀላሉ ቶሎ ለመብሰል ይረዳል። ቶሎ እንዲንተከተክልንም ደግሞ
በምፈልገው ሳይዝ ይኸው እንደምታዩት ውሃውም እንደዚህ እየጠብ እያደረኩ በደንብ ቆንጆ ሆኖ የምፈልገውን ያህል እስኪሆንልኝ ድረስ እንደዚህ ቀስ እያልኩኝ እያማሰልኩ እንደዚህ እንደምታዩት እንደዚህ ቆንጆ ሆኖ ቀጠን ብሎልኛል። አሁን ኦሬዲ የጨመርኩት ውሃ እንዲሁም ሁሉ ነገር አሪፍ ስለሆነ አሁን ከድኜ አቆየዋለሁ ማለት ነው። በደንብ ትክትክ እንዲልልኝ ውሃውንም እንደዚህ እያየው እያስተካከልኩኝ ነው ያለሁትኝ። እናንተ ሁልጊዜ እንደምላችሁ እንደ ቤተሰቦቻችሁ እንደ መጠናችሁ ብታደርጉት መልካም ነው። ይኸው እንደዚህ አድርጌ ተወሰነ ከድኜ በዚህ መልኩ እንደዚህ ትክትክ ብሎልኛል። አሁን የምጨምራቸውን ቅመማ ቅመሞች ደግሞ አብረን እናያለን ማለት ነው። እስካሁን አብራችሁኝ ከቆያችሁ ላይክ አትርሱ። እንደዚህ ጨው ጨምሬበታለሁ ለጣዕም ያህል። እንደዚህ ደግሞ መከለሻ አድርጌበታለሁ። ግማሽ የሻይ ማንኪያ የሚሆን መከለሻ ጨምሬያለሁ። እንዲሁም በመቀጠል ደግሞ ቂቤ ጨምሬበታለሁ። ያው እዚህ ጋር በጣም የሚያጣፍጠው ወሳኝ የሆነው ነገር እኔ ሽሮ በቂቤ በጣም ነው የምወደውና ሽሮ ቂቤውን ጠቃ አድርጌበት በደንብ ጨምሬበታለሁና ሽሮ እንደዚህ በደንብ ትክትክ እያለልኝ ነው። እሳቱን እንደምታዩት ከታች በደንብ አድርጌ ቀንሼዋለሁ። ቆንጆ ሆኖ እንዲተከተክልኝ ማለት ነው። እስካሁን እስከምታዩት ምንም አይነት አረፋ የለውም። እንደዛ አሽታችሁ መስራታችሁ አረፋውን ቶሎ እስኪገባላችሁ አትጠብቁም ማለት ነው። እንደዚህ ቆንጆ ሆኖ እንደዚህ እንደምታዩት አሪፍ ነው የሚሆንላችሁ። አሁን ቂቤውን እየጨመርኩ ነው ያለሁት። አንድ የሾርባ ማንኪያ የሚሆን ቂቤ አድርጌበታለሁ። ያው ከዛ በላይ መጨመር ትችላላችሁ። ሁልጊዜ እንደምላችሁ እንደ ፍላጎታችሁ ማለት ነው። ያው በጣም ነው የሚያጣፍጠው። ሞክሩት፣ ትወዱታላችሁ። ያው እዚህ ጋር ደግሞ ሸክላ ቢኖር ደግሞ በሸክላው ላይ ለብቻ ባደርገው መልካም ነው። አጋጣሚ እኔ ሸክላ ስላልነበረኝ ነው። በሸክላ ደግሞ ሌላ ጊዜ አቀርብላችኋለሁ፣ ይዤላችሁ እመጣለሁ ማለት ነው። ይኸው እንደዚህ በጣም ቆንጆ ሆኖ ትክትክ እያለልኝ ያለው ቂቤው በደንብ እስኪዋሃድልኝ ድረስ ካማሰልኩት በኋላ ደግሞ አሁን በመቀጠል ቆንጆ ሆኖ እንዲንተከተክልኝ እተወዋለሁ ማለት ነው። በጣም በቀላሉ የኔ መሰለ ቆንጆ ሽሮ በቂቤ አዘጋጅቼ ጨርሻለሁ ማለት ነው። እዩት እንዴት እንደሚያምር ሽታው፣ ጣዕሙ እንዴት ደስ እንደሚል ልነግራችሁ አልችልም። ሞክሩት፣ ትወዱታላችሁ። ይኸው በዚህ መልኩ ቆንጆ ሆኖ እየተንተከተከልኝ ነው ያለው። በዚህ አጋጣሚ አዲስ ሆናችሁ ይህንን ቪዲዮ የምትመለከቱኝ ሰብስክራይብ በማድረግ ቤተሰብ እንሆንላለሁ። ይኸው እንደዚህ እሳት ላይ እንደዚህ ለማዕድ እያቀረብኩት ነው ያለሁት። እዚህ ጋር አጋጣሚ አይብ ነበረኝና በአይብ ነው ያጣጣምኩት። በጣም ነው የሚጣፍጠው። በነገራችን ላይ በአይብ ሽሮ ካልሞከራችሁት ሞክሩት፣ በጣም ነው የሚጣፍጠው። ይኸው በዚህ መልኩ አይቡን እንደዚህ ከጎኑ አድርጌበታለሁ። እናንተ እዚህ ጋር ሰላጣም አድርጋችሁ እንዲሁም ስንግ ሰርታችሁ መመገብ ትችላላችሁ ማለት ነው። ይኸው እንደዚህ አቅርቤ አጣጥሜዋለሁ ማለት ነው። በጣም ነው የሚጣፍጠው። ጣዕሙ እንዴት ደስ እንደሚል ልነግራችሁ አልችልም። ሽሮን በዚህ መልኩ ካልሰራችሁት ሞክሩት ብዬ ሪኮመንድ አደርጋችኋለሁ። ስላያችሁኝ እጅግ በጣም አድርጌ አመሰግናለሁ። በሌላ ስራ በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ። ቻው ቻው። ወዳችኋለሁ።